ክፍል እኛ ላይና ሰው ላይ ያለው አይነ ጥላቸውን በምን አይነት የተንኮል ስልት እንደሚዋጋን እናያለን። አምላከ ቅዱሳን ሚስጥሩን ይግለጽልን። ተወዳጆች ሆይ አጋንንት ብዙ ነገራችንን ሊያበላሽ ይችላል። ይህ ደግሞ ለምንና እንዴት ብሎ የሚያጨቃጭቀን ጉዳይ አይደለም። ምክንያቱም አሁን ሁላችንም በምድር ላይ የምንኖረው ህይወት በአጋንንት ቀድሞ በሰማይ ቤት የተበላሸ ህይወት ነው። በሰማይ ቤት በሰይጣን የተሰበረ ህይወት ነው በምድር ተሰነጣጥቆ የምንኖረው። በምድር የምንኖረው በእግዚአብሔር ሳይሆን በሰይጣን በኩል የመጣ የውድቀት ኑሯችንን ነው። ወዳጆቼ የአይነ ጥላ አጋንንት በክፋቱ በተንኮሉ በእግዚአብሔር የተጣለ ስለሆነ እኛን እጅጉን ይጠላናል። አይነ ጥላ እኛን በሁለት መንገድ በሰዎች ዘንድ እንድንጠላ ያደርገናል። አንደኛው እኛ ላይ ያለው አይነ ጥላ ግንባራችን ላይ፣ አይናችን ላይ፣ ፊታችን ላይ ሆኖ ለሰዎች ፊታችንን በማሳየት ብቻ አስከፊና የተንኮለኛ ሰው ገጽታን አስመስሎ በማሳየት እንድንጠላ ያደርገናል። ይህ ማለት ሁለት ማንነት ይዘን እንድንታይ ያደርገናል። ደግ ሆነን ንፉግ ሆነን እንድንታይ፣ መልካም ሰው ሆነን ክፉ ሰው ሆነን እንድንታይ ያደርገናል። ጨዋ ሆነን ባለጌ ሆነን እንድንታይ፣ ለአንደበታችን ለከት ያለን ሆነን ሳለ ወረኛ አድርጎ ለሰው ያሳየናል። ትዕግስተኛ ሆነን ሳለ እሳት የላሰ ነገረኛ አድርጎ፣ ሐቀኛ ሆነን ሳለ ለሰው ሙልጭ ያለ ሌባ አድርጎ ያሳየናል። ሌላም በአንድ ሰውነት ሁለት ማንነት ይዘን እንድንታይ ያደርገናል። ይህ ሁሉ አይነ ጥላው የፊታችንን ገጽታ ለሰው በማሳየት በግምት እንድንጠላ የሚያደርግበት ክፉ ሴራው ነው። ሁለተኛ ሰዎች ላይ ያለው አይነ ጥላ ያለ ምክንያት ከመሬት ተነስተው ስለኛ ምንነት ምንም ሳያውቁ እንዲጠሉን በሰዎች ልቦናና ሕሊናው ውስጥ ክፉ ሰው እንደሆንን በማሳሰብ የፊት ገጽታችንን ብቻ በማየት እንዲጠሉን ያደርገናል። እኛ ላይ ያለው አይነ ጥላ ሰዎች ከውጪ ሲያዩት ግንባራችንን ብቻ በማየት የክፉ ሰው ምስል ያያሉ ወይም ክፉ ሰው መስለን እንድንታያቸው ያደርጋል። ለአንዳንዱ ደግሞ ከመኮሳተሩ የተነሳ ግንባሩ የተሰበሰበና የተከሰከሰ ፊት አድርጎ ያሳየዋል። ለሌሎች ደግሞ ነገረኛና ተናጋሪ ሰው የሚመስል ምስል ያሳያቸዋል። ሰዎች ቀርበውን ካላዩን በስተቀር እኛ ሁሌም ለሰዎች ክፉና መልካምነት የሌለን ይመስላቸዋል። ለዚህም ነው ሰዎች ቀርበው ሲያዩን በውጭ ስለኛ ያላቸው አመለካከት በበጎ የሚቀየረው። አይነ ጥላው ይህንን የሚያደርገው የነገ ህይወታችንን ለማጠየፍ ነው። በተለይ ወንዶችና ሴቶች በወጣትነት ጊዜያቸው አይነ ጥላው በዕድሜ እኩዮቻቸው ዘንድ እንዲጠሉ ያደርጋቸዋል። ይህ ደግሞ በነገ በጮኝነት በትዳር ህይወታቸው ከፍተኛ የሆነ አሉታዊ ተጽዕኖ ያሳድርባቸዋል። እጅግ የሚያሳዝነው ደግሞ በሰውነታችን ላይ ለምሳሌ የጥርስ መቅጠጥ፣ የአይን ፈጠጥ ማለት ነገር ካለ የእኛና ሰው ላይ ያለው አይነ ጥላ አግንኖ ለሰው እንድንታይ ያደርገናል። በተለይ በተፈጥሮና ከጊዜ በኋላ በመጣ ምክንያት የቁመና አለመስተካከል ካለብን ለሰዎች እንደተንሻፈፍን እንደተንጋደድን አድርጎ ያሳያቸዋል። ሲያዩንም አንጥማቸውም። ወዳጆቼ ሰዎች ሳይሆኑ እነሱ ላይ ያለው አይነ ጥላ እንደሆነ የሚጠላችሁ ለማወቅ ለነዛ ሰዎች ምንም ብታደርጉላቸው፣ ውለታ ብትሰሩላቸው፣ በችግራቸው ጊዜ ብትደርሱላቸው፣ ማንም የማያደርግላቸውን እንኳን ብታደርጉላቸው ለጊዜው የውሸት ምስጋና ያቀርቡላችኋል እንጂ ውሎ ሳይከርም ጥላቻቸውን ይገልጹላችኋል። ብትሰጡ፣ ብታበሉ፣ ብታጠጡ አትመሰገኑ። ለሰዎቹ ግዴታችሁ ሁላ ሊመስላቸው ይችላል። ይህ የአይነ ጥላው ጠባይ ከሰው አውሬ ይሻላል ብላችሁ ከበጎ ምግባር እናንተን ለማራቅ ይጠቀምባቸዋል። ይህ ብቻ አይደለም። እጮኛሞችን ተዋደው ሲፋቀሩ ከሁለት ያንዳቸው አይነ ጥላ ቀድሞ በፍቅር አይን አይቶ ልብ ያላለውን ነገር ለምሳሌ መልክና ቁመናን፣ ዳሌን፣ ቅንድብንና ጸጉርን ገልብጦ በማሳየት ለካ ይህ ነገሯ አያምርም፣ ለካ ይህ ነገሯ አይማረክም እያስባለን የወደድነውን ያፈቀርነውን ሰው እንድንጠላ የጥላቻ ምስሎችን ያሳየናል። ለዚህም ነው በፍቅራቸው የተመሰከረላቸው እጮኛሞች ለእርቅ በማይመች መንገድ የሚጣሉት፣ የጀመሩትን የፍቅር ህይወት ወደ ትዳር ሳይቀይሩት ከመንገድ የሚቀሩት። ያላንዳች ምክንያት በሰዎች ዘንድ የሚጠሉ ሰዎች ሰው ሁሉ የሚወዳቸው ስለማይመስላቸው የዝምታ፣ የድብርት፣ የጭምተኝነት ባህሪ ይንጸባረቅባቸዋል። የራሳችን አይነ ጥላ በራሳችን እናት አባት ባንጠላም ከሌሎች ወንድም እህቶቻችን በታች ያለ መወደድን ነገር በእኛ ላይ ያሳያል። አይነ ጥላው በቤት ውስጥ አንድ ስም ያሰጠናል። ሁሌም የመጥፎ ሰው አርያ ተደርገን እንድናድግ ያደርገናል። በዚህ መልኩ በልጅነት የጠመደን አይነ ጥላ ከፍ ስንል ግልጽ ውጊያውን በገሃድ ይጀምራል። እኛም ሰዎች እንጂ አይነ ጥላው እኛ እንድንጠላ እንዳደረገብን ልብ አንልም።
በሰው ላይ ያለው አይነ ጥላ ደግሞ በሁለት መንገድ እንድንጠላ ያደርገናል። አንደኛ፣ ሰውየው ላይ ያለው አይነ ጥላ ሲያየን ደመግቡ አንሆንለትም፣ ስለዚህ ይጠላናል። ሁለተኛ፣ ሰው ላይ ያለው አይነ ጥላ እኛ ጋር ያለውን የእግዚአብሔርን ጸጋ፣ ሞገስ፣ የጸሎት በረከት፣ ረድኤትና የተፈጥሮ ጸጋ ለምሳሌ ዕውቀት፣ መግባባት፣ ከሰው ጋር ባለን መዋደድ ወዘተ በማየት ይጠላናል። በእነዚህ ስጦታችን የሚጠላን አይነ ጥላ እሱ ጠልቶን በሰዎች ዘንድ የበለጠ እንድንጠላ ሰፊ ሥራ ይሠራል። ለምሳሌ ያለ ስም እንዲሰጠን ያደርጋል። ያልሰራነውን ሰራችሁ ተብለን ጠብ ሊመጣብን ይችላል። ከወንድ ወይም ከሴት ጋር በታየን ቁጥር እንደ ዘማዊ እንድንቆጠርና ዘሙተዋል ብሎ ሊያስወራብን ይችላል። ሰው ላይ ያለው አይነ ጥላ መልካም ንግግራችንን ወደ መጥፎ ይቀይራል። መፍትሄ ብለን ሐሳብ ብናፈልቅ እጭ እያለ ጥላቻውን የእኛን ነገር በመናቅ ያሳየናል። በዚህም ከሰው ጋር በፍጹም መግባባት እንደማንችል አድርጎ ሊያሳምንን ይሞክራል። እኛ የምንናገረው ማር የሆነ ነገር አይነ ጥላ ላለበት ሰው ሬት ሆኖ ንግግራችን ይጎመዝዘዋል። በዚህም እኛን በማበሳጨት መልካም ነገሮችን ለማሳጣት ይጠቀምበታል። ይህ የእጮኛሞችና የባለ ትዳሮች አንዱ አይነ ጥላዊ በሽታ ነው። አንዳንድ ሰዎች ለራሳቸው ማወቅ እስኪሳናቸውና የግራ እስኪገባቸው ድረስ በሰዎች ዘንድ ይጠላሉ። እነሱም የተወዳጁትን ሰው ቆይ ግን እኔ ክፉ ነኝ እያለ ክፉ አይነ ጥላ እንዲጠሉ እንዳደረጋቸው ሳያውቁት ሰውን ይጠይቃሉ። አይነ ጥላው ሲከፋብን ሰዎች ገና ቀርበው ባህሪያችንን ሳያውቁ ድምፃችንንም በውል ሳይለምዱ አይነ ውሃችንን በማየት ብቻ ይጠሉናል። ወዳጆቼ፣ በእነዚህ ክስተቶች አይነ ጥላችንና የሰው አይነ ጥላ ነው የጥላቻውን ጥግ የሚያሳየን። አንድ ሴት ወንድየው በስንት ልመና ጓደኛ ካልሆንኩሽ ብሎ ለምኗት እጮኛሞች ይሆናሉ። በጣም ተቀራርበው ተላምደው ተዋደው ባልታወቀ ምክንያት ይጠላታል። አንድ ሴት በስንት ልመናና ጉትጎታ ለአንድ ወንድ እጮኛ ትሆናለች። አንዳንዶቹ መዋደድ ሳይጀምሩ በመጀመሪያው ቀን ቀጠሮ ሲገናኙ አይነ ጥላዋ እጮኛዋን ያስጠላትና ግንኙነታቸውን ያቋርጣል። ሌሎቹን ርቀው ከተጓዙ ብዙ ነገር ከተማዘዙ በኋላ አቃቄር እያወጣች ነገር እየፈለገች እየተነታረከች እየወደደችው እንድትጠላው ብሎም እንድትለየው አይነ ጥላዋ ውስጡን ይሰራና ያለያያታል። አንዳንድ ሴቶች ደግሞ አሉ ገና ወንድ ሲያዩ ሲያስጠላ ብለው ጥላቻቸው እንደ ሕፃን ልጅ ቅርሻት ይሆንባቸዋል። ከጥላቻቸው